ሰው እባብ አይጥና ዝንጀሮ ሆነው በአንድ ላይ መንገድ ሲሄዱ መሸባቸውና ማዶ ላይ የሆነ መንደር ያያሉ። እዛ ቤት እንሄድና ተራ በተራ እንጠይቃቸው ይባባላል። በመጀመሪያም ሰው ይሄዳል። ሰውየው ይሄድና አሳድረኝ፣ የእግዚአብሔር እንግዳ ነኝ፣ እባክህን አሳድረኝ ይለዋል። አረ ሰው ሆይ አንተንማ አሳድርሃለሁ፣ ና ግባልኝ፣ የእግዚአብሔር ነው ቤት ይልና ያስገባዋል። ቤቱም ተገባ በኋላ እቅፍ አድርጎ አስገብቶ አጥቦ እግሩን ምግብ የሚበላ ሰጥቶት የሚጠጣ ሰጥቶት አልጋውን ለቆ ያሳድረዋል። ቀጣይ ግን አይጥ ነበረች ሄደችው። አይጥ እባክህን መሽቶብኝ ነው፣ እግዚአብሔር እንግዳ ነኝ፣ አሳድረኝ ትለዋለች። የዚህን ጊዜ አንቺ እህሌን እየበላሽ ወይ ችግር የለውም ለዛሬ ደሪ ብሎ በማስጠንቀቂያ ያሳድራታል። ድጋሜ ዝንጀሮ ይሄዳል። አንተም እህሌን እየበላህ ቸግረኸኛል፣ ለዛሬ እግዚአብሔር ነው ቤት እግዚአብሔር ነው በለደረ ብሎ እሱንም በማስጠንቀቂያ ያሳድረዋል። በመጨረሻም ግን እባብ ነበር ይሄ። እባብ የእግዚአብሔር እንግዳ ነኝ፣ ስሜ እባብ እባላለሁ፣ አሳድረኝ ይለዋል። አንተ ክፉ በደረት እየሄድክ ስንቱን ሰው እየበላህ እየጎዳህ የሞቤቴ ድረስ መጣህ፣ በል ውጣልኝ ብሎ ገፈታትሮ ውጭ ላይ ያሳድረዋል። ኧረ ተው ብከፋ ከሰው አልከፋም ይለዋል። በልበልበል ብሎ ገፋፍቶ አባረረው። ውጭ ላይ አደረ። አይነጋ የለም ነጋ። ተነጋም በኋላ ሄዱና ያ ሰው ግን ጊዜ ጣለውና ቤት ንብረቱ ወርሞ ጎዳና ላይ ወርቆ መጀመሪያ አይጥ አገኘችው። አይጥ እንደምን ዋልሽ ሲላት እግዚአብሔር ይመስገን አስታወስሽ ሲላት አረ አዎ አስታወስኩህ፣ አንድ ቀን መሽቶብህ ያሳድረኸኛል ትለዋለች። አንተ ግን መሆንህ ነው ስትለው የሆነውን ሁሉ ይነግራታል። እንደዚህ ኩኜ ከሳስሬ ጎዳና ላይ ወጣሁኝ፣ ቤቴ ሁሉ ፈርሶብኛል፣ ንብረቴ ሁሉ ወርሞብኛል ሲላት አዘነችና እየሮጠች ከሰው ቤት ወርቅ ሰርቃ አንጥታ ሰጠችው። በልበዝ ተመለስና ቤትህን ንብረትህን ይሄን ሽጠህ ገንብተህ ኑር ብላ ትነግረዋለች። ቀጣይ ግን ሰው ነበር የመጣው። ሰውየውም ሰው ሆይ እንደምን ዋልክ ሲለው እግዚአብሔር ይመስገን አስታወስከኝ ሲለው አረ አላስታወስኩህም ይለዋል። ጭራሽ ተና ማስታወሱም ረስቶታል። አረ የሆነ ጊዜ እኮ መሽቶብህ ከቤት ያሳድርህ ያለው ሲለው ብዙ ቆይታ በኋላ አዎ አስታወስኩህ፣ አንተ ነህ እንዴ ይለዋል። አዎ እንደዚህ ኩኔ ጎዳና ላይ ወጣሁኝ፣ ንብረቴ ሞርሞ እንዲኩኔ እያለ ብዙ ታብራራለት። ወደዛ በል ወርቁን የሚሸጥበትን ቦታ ላሳይህ እና እንሂድ፣ ይህን ሽጠህ ወደ ሀገርህ ግባ ይልና አይጥ የሰጠችውን ወርቅ ይዞ እየሄደ እንዳለ ገፍትሮ ገደል ይሰድና ከጉድጓድ ይጥለውና ወርቁን ዘርፎ ሰርቆበት ይሄዳል። ቀጣይ ግን ያገኘው ዝንጀሮ ነበረ። ዝንጀሮ ሆይ እንደምን ዋልክ አስታወስከኝ ሲለው አዎ አስታወስኩህ፣ የሆነ ጊዜ መሽቶብህ ያሳድረኸኛል ይለዋል። አዎ እንደዚህ ኩኔ እያለ የሆነውን ሁሉ ይነግረዋል። አሁን እዚህ ገደል የገባሁት ወርቄን የሆነ ሰው ዘርፎኝ ወደዚህ ገደል ከቶኝ ነው ሲለው በቃ ውለታ ልክፈል ብሎ ይሄም እንደ ውለታ ከሆነ እሺ ላውጣህ ይልና ተዛ ተገደል ያም ዝንጀሮ ያወጣዋል። ቀጣይ ግን በመጨረሻ የተገኘው እባብ ነበረ። እባብ ወይ እንደምን ዋልክ ሲለው እግዚአብሔር ይመስገን አስታወስከኝ ሲለው አዎ አንድ ቀን ቤት የመተህ ሳላሳድር ቀርቼ ሲለው አዎ የሆነብኝን ነገር ሁሉ ልንገርህ ይልና እንደዚህ ኩኔ ጎዳና ነው ወጣሁ፣ ንብረቴን ሀብቴን ወድሞብኝ፣ እዚህም ከመጣሁ ወደዚህ አይጥ ወርቅ አንጥታ ሰጣኝ። ሰውየው ግን ጭራሽ አላስታወሰኝም፣ እንዲያሳደርኩትም እንኳን ገፍትሮ ገደል ሰዶ ወርቄን ዘርፎ ሄደ ብሎ ይነግረዋል። እባብ ነግሬህ ነበር የዛን ሰዓት ብከፋ ከሰው አልከፋም ብዬ ነግሬህ ነበረ ይልና ይነግረዋል። አሁን ግን እኔ ያንተ ውለታ ፈልጌ ሳይሆን ግን እኔ ላግዝህ፣ ችግር የለውም ማዶ ላይ የአንድ ባለጸጋ የታላቅ ሰው ይድራልና ልጁን ያችን ልጅ ሂጄ እኔ ነርፋታለሁ፣ መድኃኒቱን እኔ ግን እሰጥሃለሁ፣ ሂደት አድናታለህ፣ የዛን ሰዓት የሚፈጠረውን ታውቃለህ አንተ ብሎ ይነግረዋል። ያም እባብ እዛ የባለጸጋ ቤት ያችን ሙሽራ ይነክሳትና ይጠፋል። ይህም ሰውዬ የእባብ የሰጠውን መድኃኒት ሂዶ ያችን ልጅ ያድናታል። ያም ባለጸጋ በጣም ልጁ ስለዳነች ያቺ ልዕልት የመሰለኝ ሙሽራው ስለዳነችለት ይሄድና በል እንግዲህ ይህን ሀብቴ ሙሉ ገንዘቤ ሙሉ እኩል በኩል ከፍለህ ውሰድ፣ ኑሮህን መስረት ብሎ ያ ባለጸጋ የሀብቱን ግማሽ ሰጥቶት ወደ ቤቱ ተመለሰ። ትልቅ ውለታ የዋለለት ግን ያ የተገፋው እባብ ነበረ እና
ብከፋ ብከፋ ከሰው አልከፋም የሚል ታሪክ ነው። ሰብስክራይብ እያደረጋችሁ አመሰግናለሁ።